Hello family members. የማክበር ሰላምታዬን ያቀረብኩኝ እንኳን ደህና መጣችሁ ወደ ሊልስ ፋሚሊ ለማለት እወዳለሁ። Welcome back to my channel. Me your boy Amin Pop and this is የእናቱ ልጅ ሪአክሽን ነው። ሰው ሁላችሁንም እንኳን ደህና መጣችሁ ወደ እናቱ ልጅ ሪአክሽን ለማለት እወዳለሁ። ዛሬም ደግሞ ባበደ ገራሚ ቀውጢ በሆኑ ቪዲዮዎች ከእናንተ የተሰበሰቡ ቪዲዮዎች ወደ እናንተው ሊደርሱ ተመልሰን ተከስተናል ማለት ነው። እንግዲህ አይ ሆፕ ሳምንታችሁ አሪፍ እንደነበረ፣ አይ ሆፕ ዊኬንዳችሁ የሚገርም ያበደ እንደነበረ፣ በድካም በስራ በትምህርት ድክም ያለ ሰውነታችሁን እንግዲህ እዚህ መታችሁ ፈታ እናደርገዋለን ማለት ነው። እንግዲህ ፈታ ነው የምናደርገው። ለዚህ ቤተሰብ አዲስ ይሆናችሁ ይሄን ቤተሰብ ለመጀመሪያ ጊዜ የምትመለከቱ እያንዳንድሽ ይሄን አካውንት ላይክ፣ ሼር፣ ሰብስክራይብ አርግ። አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ይሄን ውብ ድንቅ ፋሚሊ መቀላቀል ይችላሉ። እንግዲህ አይከፈልበትም ነው የምላችሁ። ሰው ዛሬ ምንድነው አርሰናል ባርሰናል ከኋላ አርሰናል እሱ አርሰናል አርጎ ምናምን ለምትሉ እንግዲህ ከኋላ ላይ የአርሰናል 2004-2005 ጀርዚ ኢትስ ኤ ጊቭአዌይ ሶ who's gonna take it መጨረሻ ላይ ጥያቄ የምንጠይቅ ይሆናል። ጥያቄውን የመለሰ ሰው ይወስደዋል ማለት ነው። እንግዲህ አይ ሆፕ ሁላችሁም ተሳተፉበታላችሁ። ጥያቄውን ያወቀ ሰው እኔ በምወደው ቁጥር ስሙን አጽፌ እሰጠዋለሁ ማለት ነው። ጊቭአዌይ ሰው ሁላችሁንም ጉድላክ ለማለት ወዳለሁኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። እኔ ሜንሽን ማድረግ የምፈልጉ ሁላችሁም የቲክታክ፣ ኢንስታግራም እንዲሁም የፌስቡክ ፔጅን እዚህ ጋር አስቀምጥላችኋለሁ ማለት ነው። ሰው እዛ እየገባችሁ እኔ ሜንሽን ማድረግ ትችላላችሁ። ይመቻችሁ። ሁሌም እንደምንለው ሰላም ሰላም። ሊያን የእናቱ ልጅ ሪአክሽን አጀሬት ምን ፍለጋ መጣች? ለማንኛውም ግን እንደዚህ እንዲያምርባችሁ የምትፈልጉ ጠርቻ ሰሞሽ እንደዚህ እንዲያምርባችሁ የምትፈልጉ በጌታ ስም የሰሚዬ ቤት ለቤት ድረስ እኔ ላይክ ባለፈው ነው እኔ ላይክ አደዋን ሳይ ምንም ነገር መጥፎ ነገር ማለት አልፈልግም። ለእናንተ ትቼዋለሁ እኔ ላይክ I don't know there is no way ምን የምልበት ኦኬ። እኔ እኮ ለማግባት አስቢና በሆነ ነገር ታውቁ አግብቼ ጠዋት ሲንተያይ ግን አይደብርም? አናፍሪም? ግን በጣም ያሳል። እስቲ ያገባችሁ ሰዎች ንገሩ። ይደብራል አይደብርም? ንገሩ። ኧረ ይደብራል። ምን እልሃለሁ ይደብራል በልህ እንጂ በጣም እኮ ነው። እኔ እኮ በጣም ነው የምትጫወቱት። ተጫዋች ሆናችኋል። ቀጥሉበት። ይደብራል ብሮ። ለምንድን ነው የማይደብረው? የኪዳነ ምሕረት ወዳጅ የእናቱ ልጅ ሪአክሽን ወይ መላጣ አንተን አላምንህም። አንተ ሲጀምር ምንም ነገር እኮ አታምንህም። አምናታም ሲጀምር ለምናችሁ ነው የምትሯሯጡት? ሮጦ ተማቶ ቀምቶ ቢመጣ ምን ያደርግለታል? ሚዶ ለመላጣ አለ ከበደ ሚካኤል መላጦች ምን ነው በጣም አንተ ወደዚህ አይደለም እና ምን አይነት ነው? እኔ እኮ መጀመሪያ ብያለሁ እኮ ለምናቸው ነው they don't need that bro አያስፈልጋችሁም።
አሁን እኛ ብንሆን ኖሮ ያ እዚህ ጋር ላይክ ነው ሚሊዮን እዚህ ጋር ሻጥ አድርገህ ምናምን አንድ ሀገር ይፍሚ it is Jolex የእናቱ ልጅ ሪያክሽን ሌትስ ጎ ኦኬ አትታለል 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 አልደግመውም ሰው እንዴት ሁለቴ ይሳሳታል አልደግመውም ባለፈው ክትፊሽ ሰርተሽልኛል አልደግመውም no there is no way አልደግመውም ግደሉኝ ገና ልጅቷን ሳት ጠርጥር ያለው ማን ያራዳ ልጅ አንዴ ነው የሚሸወደው አልሸወደም ሊበላ በጣም የአብዳዊት የእናቱ ልጅ ሪያክሽን ማንም በል እኙን እናቱ እንዲሚቻላል እንደ ሙጫኔ ዳራ ካቴቱ እንዲሚቻላል እንደ ጀደ ቤት ጂንካ እንደገና ወደ ቤቲ ቦሌ ስርነቀላው ጢጎቴ ምን እናት አስተዋልተታ ስርነቀላው መንግስቲኑ ከራት ይለወጠሙ አረ ሜካፒንኩ ግራኑ ገበየ ቆቦዝ እንዴት ነው ሰው እንካ ምን አገባኝ ለነገሩ በላክ በዚህ ልጅ ምክንያት ማለት ነው መላው የኢትዮጵያ ህዝብ ማለት ነው አማራ እንትን ኦሮምኛ ተናጋሪ ነው የሚሆነው ማን እንዲህ ስር ነቀል ለውጥ በመብርሃን ስም አረ በፈጠራችሁ አታስደንግጡን እንዴ ተሳቀቅን እኮ ማን በቃ ተሳቀቅን ወገን ጋድ እንዴት የሰው ልጅ ላይክ አረ ይከብዳል ወገን ይከብዳል የኪዳነ ምሕረት ወዳጅ የእናቱ ልጅ ሪያክሽን የእናቴ ልጅ እኔ እስከዚህ ወልሻኝ አረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ካስበሽ ብሮት በረድ ሌላ ሰው ሰላር እንዴ ወዲና ዞሮኝ እስኪ ዞር በለለት ልጁ ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባብላው እና ቀበሩኝ አንተ አረው በፈጣሪ ስም እስከ ሲኦል ልሸኝ ጋይስ እስከ ሲኦል ልሸኝ እሺ ይሁና ሳምሪ የእናቱ ልጅ ሪያክሽን ወይዬ ሳምሪ ወይዬ የጠፉ በጎቻችሁን ፈልጉ እነ ሮማን ጠፍተዋል ፈልጓቸው እነ ቤታዩ እነ ሊያ ጠፍተዋል የጠፉ በጎቻችሁን ፈልጉ እነ መማር እህቴ ናት በጣም መወዳት በወንጌል አይደለች ላይክ በቃ መጠበቅ እኮ ነው ቁጭ ብለን ላይክ ኔክስት ደግሞ የሚሆነውን መጠበቅ ነው አሁን ላይክ በጊፍት ስትባረክ እንዲህ ነው ኔክስት ደግሞ የሚሆነውን እናያለን የለሁበትም እኔ እንደዚህ አይነት ነገር ውስጥ አታነካኩኝ እኔ መነካካት አልፈልግም የለሁበትም ዊ ዊል ሲ የሚሆነውን ነገር ግን ዊ ዊል ሲ ቲኑ የእናቱ ልጅ ሪያክሽን ለረጅም ጊዜ የቀብር አስፈጻሚ ሹፌር ሆነ ራይድ ስትጀምር
አንተ ራሱ እንዴት የራይድ ሹፌር ትሆናለህ? ማለት ከዚህ ሁላ ጊዜ በኋላ አይሆንም፣ አይቻልም። መሆን እኮ የለብህም። ቀልቧን ገፈፈው ማን የማይመጣውን አማን የእናቱ ልጅ ሪያክሽን የሳይ አማን ሌትስ ጎ Segura aqui e puxa, vai. Abaixo? É. አው ነፍሱ አይማርም። እግዚአብሔር ነፍሱ አይማርም። እኔ ላይክ ስለዚህ ቪዲዮ ምንም አልለም። ኦ ማይ ዴይስ አማል የስራ ሊስጥህ ብሮ ጋድ ያን የእናቱ ልጅ ሪያክሽን እኛ ኪንግ አይደለን እንዴ? my mother, my sister, my brother, I love እንዴ? my love, my cute, my mar, my ፍቅር አይደለን እንዴ? ይቻላል እንዴ? ይቻላል እንዴ? One, two, three, four, five. Love day. ፊቱ አምር ምን አይነት ጉደኛ ሰዎች አሉ? ፍየል ፊት ፈረንጅ ቡዳ በልቶን ነው እንጂ ኧረ በፈጠራችሁ ቢቀርስ በይወራስ ቢቀርስ በፈጣሪ ስም ኧረ እጃኒን እንላለን እንጂ ኧረ በመብራን ስም እንዴ ሌላ አሜሪካ ለንደን በመብራን ስም ሌላ ታሪክ ውስጥ እግዚአብሔር ይመቻችሁ። የኪዳነ ምሕረት ወዳጅ የእናቱ ልጅ ሪያክሽን ወይ አንተ ዛሬ በጊዜ መጣ ጎብዛል። እንኳን ደስ አለ። ምን ጆሮ ምንድን ነው አድርጎ እንኳን ደስ አለ። እንኳን ደስ አለ ምን ይባላል? አሁን ተነስቼ ቅጭጭጭጭ ያድርጌ ብረጋግጥ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩ እንጂ ምን አደረኩ? ወራዳ ኧረ በማርያም ምን ኧረ በስመ ምን አይነት የመከነ ትውልድ ነው? በቃ የመከነ ትውልድ እግዚአብሔር የመከነ አይ ግን የምር ላይክ ይሄ ከቀልዱ ወተን ከጨዋታው ወተን ምናምን ነገር ግን ትልቅ ሰው እንዲ ዲስሪስፔክት ሲደረግ ደስ አይልም። ቱ ቢ ኦነስት ላይክ ትልቅ ናቸው ምናምን ነገር ነው እንደዚህ እኔ የድሮ ወግ ምናምን ነገር የት ቀረ? ላይክ ትልቅ ሰው ማክበር ምናምን ነገር የት ቀረ? እኛ እኮ ቤት አለን ቤት እንደዚህ ቤት ልንመላለስ አይደለም የጎረቤት ሰው ፈርተን ነው። እንኳን ቤት እንደዚህ እንትን በቃ ጎረቤት እንፈራለን። የጎረቤት ሰው አክበረን ምናምን ነገር ነው። አረ ጋይስ እንዴ የምር ላይክ ከቀልዱ ደግሞ ወተን እነዚህ አይነት ነገሮች ላይክ አሁን ላይ እንዲህ ከሆነ ኔክስት ደግሞ ኢማጂን
አሩ ነው እንዴት እያሰቡት እንደሆነ ብቻ ሌስቲንግ አባወሪት ቲና የእናቱ ልጅ ሪአክሽን ኡፍ ዛሬም ደግሞ ሊናገሩኝ ነው። የሰው ምስኩር ይመስል ብላል ሞገስ ታርግም እንዴ መጨረሻቸው ነው ከተናገሩ ኧረ በፈጠረሽ አንቺ ተለማተዋልሽ እንዴ ቀራችን አተበረሽ በዚህ መንገድ አምጪ ብናሽ ታይኛለሽ። እኔ ማን እናገርናለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታይኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው። ናፈናል አሁን ያን መልቶኝ ነው ምን ይገርም ይችላል ትንቢት ነው መሰለኝ ገብቷል ትንቢት ነው ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳያለሁ። ዝተት ስማችኋል በእናትህ ወደዚህ እሺ 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 ወይ ፈጣሪ ሃይሚዬ የእናቱ ልጅ ሪአክሽን ኧረ እሱን እኔማ አልደግመውም በጌታ ወየ እኛም ደንግጠናል። እኛም ደንግጠናል። በስመ አብ ወወልድ ወመንፈስ ቅዱስ ማርያም የአንዳንዶቻችሁማ ከፋ፣ እግዚአብሔር ከፋ ከምላችሁ በላይ ከፋ፣ በዛ በጣም ኤሪስቱ ማች ሉሊት የእናቱ ልጅ ሪአክሽን የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? ብራዚል ወይ አይደለም? እግዚአብሔርን እዳይ ላይ እንትን አስባለችኝ። ዌት ማርያም ላይ ነው ያስደፋችኝ። ስታፕ ኧረ ተው በማርያም ብራዚል። ኦኬ ቲኑ የእናቱ ልጅ ሪአክሽን የሳይ ቲኑዬ ኮል ፕራንክ ሄሎ ሄሎ ጤና ይስጥልኝ። እኔ መቤት እንደምን አለሽ? አብሮ ይስጥልን እግዚአብሔር ይመስገን። ከኢቢኤስ ቴሌቪዥን ነው የምንደውልሽ። እሑድን በኢቢኤስ ማን ነበረ? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ፈቅድ ያለች ናፍቄ እንዴት ነሽ? ማን እንበል? ከየት ነው? ማርታ እባላለሁ ከሳሪስ አቦ። መልካም እድል። መልካም እድል። ሁለት ሶስት መልካም እድል። ወይኔ ግርጣት፣ ወይኔ ግርጣት፣ ወይኔ ግርጣት። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ወይኔ ግርጣት። ኧረ ተው ግን፣ ኧረ ተው። ይሄ ምስኪን ህዝብ አትጮቱበት በመብርሃን ስም። ግርጣቱን ቻል አሰጉት። ሃይሚዬ የእናቱ ልጅ ሪአክሽን ጥሩ ባል ማለት ቆንጆ ወይም ሀብታሙ የሆነ ወንድ አይደለም፣ የሴትን ልክ የሚያውቅ ወንድ ነው። ለአማርኛ በጣም ሶሪ እሺ፣ ላይክ ተቸግሬ ነው የማነበው። ማነኝ አጨብጫቢ ነኝ፣ ለመጣው ለሄደው አጨበጭባለሁ፣ ገና ለሚመጣው ተዘጋጅቻለሁ። ሰው ይታዘበኛል እኔ መቻውቀ
ብሎ የለበትም። ምኑንም አያውቅም። ዝም ብሎ ነው በቃ ግባ ስለተባለ ብቻ ነው ከኋላ የገባው። እንዲህ ግን አይደረግም። እንዲህ አይደረግም። ስታፕ ኢት። እንዲህ አይደረግም። የኪዳነ ምሕረት ወዳጅ የእናቱ ልጅ ሪያክሽን ወይዬ አይደለም እንዴ? የጴንጤን ማህበር ከተቀላቀለ እነሆ በአንድ ቀን እንደ ጉድ ሸቀለ። ነብይ ስትጸልይ ለዮን ያጎንብሳ እሱ ግን ጨፍኖ ይቆጥራል አንበሳ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ በጊፍት ባርኩልኝ ይሄን ጌታ ሰው ለፓስተር መጋኛው እንደው ጊፍት አነሰው። አበባና አንበሳ አውርዱለት እንጂ እሱ ብቻ አይደለም ትመጣለች ጂጂ። አይደለም እንዴ አይደለም እንዴ ዋሸሁ እንዴ አይደለም እንዴ ኤኒሃው እኔንም በሰብስክራይብ እና በላይክ ባርኩኝ እባካችሁ። እንዳትረሱት። በሰብስክራይብ እና በላይክ ባርኩኝ። አመሰግናለሁ። ስለዚህ ነገር እዳ አልወራም። አታነካኩኝ። እዛው ራሳችሁን ቻሉ። የአብ ዳዊት የእናቱ ልጅ ሪያክሽን። አረ አፍሶ ግንባታ አስማቲዳ ኧረ በስመ አብ ተሰቃየን። የኔ እናት አንድ ጊዜ ከኪራንክ ወደ ፕሪያንካ ቾፕራ ማኔ ጌት የኔ እናት ለውጥ ስር ነቀል ለውጥ መሰረታዊ ለውጥ ጎቴ ምን እናት አይ ሜካፕ እባካችሁ አታስደንግጡን እባካችሁ፣ በመብርሃን ስም። እንዲህ ምን እየሆነ ነው? ላይክ ምን እየተፈጠረ ነው? በቃ እኮ ላይክ ወንድ ኮንክ አንድ አግሊ ኮንክ በቃ አግሊ ነህ the rest of your life ማን በመብራን ስም ይከብዳል። ፈጣሪ ለአንዳንድ ሴቶች ነፍስ ብቻ ሰጣቸው እንጂ ሌላውን እራሳቸው እየገዙ ነው የሚገጣጥሙት። ጥፍር፣ ቂንድራ ማለት ጸጉር፣ ጡት፣ አረ ቂጥም አለ እየተባለ ነው። አረ ጉድ! ቆይ ማታ በቃን ፍያለው ናችሁ። አረ ለኛ ግራ ገባን እኮ ግራ ገባን። አይኔ እስከሚነቀል ድረስ ማየው ስፖንጅ ነው ማለት ነው። አንዳንድ ሴቶች ቡሲ ናቸው። እቃ ማጠራቀም ምን ነገር አላችሁ? ወይ ግራ ገባን እኮ በመብርሃን ስም ማን ጊዜው ከፍቷል ነው የሚባለው። ጊዜው ከፍቷል ግን ሁሉም አይደለም፣ ሁሉንም አይወክልም። ይህ ቪዲዮ ሁላችሁንም አይወክልም። አይ ነው አላችሁ በራሳችሁ ነገር ኩሩና ንጹህ የሆናችሁ ደስ የምትሉ በቃ ላይክ ምንም ኤክስትራ ነገር ማትጠቀሙ እና you guys need to proud of yourself። የምር በጣም ነው የምላችሁ ላይክ በጣም ያው ለነዛ እንግዲህ እያስደነገጡን ነው። እንደነግጣለን። በቃ ምን አማራጭ አለን? ማን እንዴ ቀልባችንን ግፍፍ እያደረጉት እኮ ነው። ኤኒሃው ሌትስ ጎ። እንግዲህ ዛሬ ችሎቱ የተከፈተው ቴዳ ዊዞ ቴዳ ላይክ አንሰራም። ዴይሊ ቪዲዮአችን ላይ ይኖራል። ቴዳ በቃ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። ዳቦ አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። እኔ እበለዋለሁ። ተስማሙ። እሱ ይችን ውርስ ከሚበላት
እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? በሻይ ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፏለው እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ተው ተስማሙ። የአንድ እናት ልጆች ናችሁ። አትጎምጂ። በላው ሊያልቅ ነው። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳቧችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን። እየበሉ ለዚህ እኮ ነው በወደሽ ቴዳ ይመችሽ ነው የምልሽ። ይመችሽ በቃ ላይ ይመችሽ። ኮንቴንቶችሽ በጣም በቃ ዲያር ክሬዚ ሌላ ሌቭል በቃ ሌላ ሌቭል ወጣ ያሉ ኮንቴንት ነው የምትሰሪ እና ደግሞ ሁሌም ታፍታችናለሽ ነው የምልሽ ቴዳ። ይመችሽ። በጣም አመሰግናለሁ። እንግዲህ ሁላችሁም እዚህ ድረስ አብራችሁኝ ስለቆያችሁ በጣም ከልቤ አመሰግናለሁ። ሆፕ ከኔ ጋር ደህና ፈታ እንዳላችሁ እንደተደሰታችሁ ምንም ጥያቄና ጥርጥር የለውም። ሀሳብ አስተያየታችሁን ቅድም እንዳልኩት ኮሜንት ሴክሽን ላይ ደቅ አድርጉልኝ። ማስተካከል ያለብን ነገር ካለ እናስተካክላለን፣ መጨመር ያለብን ነገር ካለ ደግሞ እንጨምራለን ማለት ነው። እንግዲህ ሰው ቅድም ጊቫዌ ይኖራል ብያለሁኝ እና ላይክ አርሰናል ያው አርሰናል ኢዝ ማይ ፈርስት ቲም ሶ የአርሰናል ደጋፊ ስለሆንኩኝ በአርሰናል ልጀምር ብዬ ነው እንጂ በአርሰናል ብቻ አይቆምም። ኔክስት ዩናይትድም ይኖራል፣ ቼልሲም ይኖራል፣ ሊቨርፑልም ይኖራል። የሁሉም ፋኖች እንግዲህ ጀርዚዎች ይመጣሉ፣ ጊቫዌ ይኖራል ማለት ነው። እንግዲህ ሶ ወደ ጥያቄው ስገባ ወደ ጥያቄው ስመለስ ሁሉም የእንግሊዝ ፕሪሚየር ሊጎች ላይክ ትልልቅ ቢግ ሲክስ የሚባሉት የእንግሊዝ ፕሪሚየር ሊጎች ስንት ዓመት ጠበቁ የመጀመሪያ ዋንጫቸውን ለመብላት? ትልልቅ የሚባሉ ቢግ ሲክስ ፕሪሚየር ሊግ ቲሞች ስንት ዓመት ጠበቁ ፈርስት ፕሪሚየር ሊግ ዋንጫ ለመብራት? ዳስ ማይ ኩዌስችን። ሶ የመለስ ሰው ሽልማቱን ያገኛል ማለት ነው። እንግዲህ ዲስ ላይክ የመለሰው ሽልማቱን ያገኛል ማለት ነው። እንግዲህ ለሁላችሁም ጉድላክ ለማለት እወዳለሁኝ። ለአርሰናል ደጋፊ ለሆኑ ሰዎች ሼር ምናምን ነገር አድርጉላቸው። ኦር ደግሞ ጓደኛችሁ አርሰናል ደጋፊ ከሆነ እንግዲህ ይህንን ጀርዚ ተወዳድራችሁ በማሸነፍ ለሶስት እንደ ስጦታ መልክ ልታበረክቱ ትችላላችሁ ማለት ነው። እንግዲህ ሁላችሁንም አብራችሁን ስለቆያችሁ ከልብ አመሰግናለሁ። የዛሬው ቪዲዮ ይመስል ነበር። እንግዲህ በሌላ በቀጣይ ቪዲዮ እስከምንገናኝ ይህም ላይክ፣ ሼር፣ ሰብስክራይብ በማድረግ ይጠብቁ ማለት ነው። ሰው ሁላችሁንም እዚህ ድረስ ስለመጣችሁኝ አብራችሁን ስለቆያችሁ ከልቤ ዝቅ ብዬ አመሰግናለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምንለው ፒስ አውት።